መጥፎ ነገር ማያስብ እግዚአብሔር ወድሻለሁ ሲል ወዳቸዋለሁ ስንባባል በፍቅር የተሞላ አንድ ቀን ተሰዳድበን እንኳን አናቅ። በክፉ አይናቸው አይተውኝ አያውቁ፣ አይቻቸው አላቅ። እውነት ነው። በጣም ያሳዝናል። አይ መቼ ነው ቆይ አሁን አዋርዱ አይንዬ ለምን ድምጽ አዋርዱማ ዲሴምበር ላይ ነው አሉ። ዲሴምበር 31 መሰለኝ እና ዲሴምበር ላይ ነው አሉ። እኔማ መጥቼም ቢሆን እንደምንም ፈተና ከሌለኝ ገና አላወኩም፣ መጥቼም ቢሆን ድንኳን ሰብሬም ቢሆን እቀበላለሁ እኮ። መጀመሪያ እጩዎች ውስጥ ግቢ አይንዬ ድምጽ ነው። እሱማ አለ ለካ እጩ ካልሆንሽማ ምኑን ትወዳደሪ? እጩ እኮ አይደለም። እኔማ ኢንቪቴሽንማ አይልኩልኝም እነዚህ በዚህ አይነት አሰራር ማለት ነው። ልክ አይደለም። ፍራውድ እንዴ! ኧረ በእናትሽ አይንዬ አንቺ በእናትሽ ስንቱ ፖለቲካና ዘር እያወራ እያባላ አይደል እንደሚመረጠው። አንቺ ነው ወሳኝ። አይገርምሽም? እውነት ወሳኝ ሰው ነሽ አይንዬ፣ በጣም ወሳኝ ሰው ነሽ። አቤት ለምለው አካል ይኸው አቤት እያልኩ ነው። 260ዎች የምታዩ ሰዎች አቤት ብያለሁ እኔ። አንድ ቭሎጌ ላይ አካትተዋለሁ ይሄንን። ቴንክ ፎር ጆይኒንግ ማይ ክለብ። አንድ ቪዲዮ ላይ አካትተዋለሁ ይሄንን ጉዳይ። አዎ አንድ ቭሎግ ስሪ። አይ የምር ግን አይን የአንድ ቭሎግ ስሪ። ቮት እናደርግልሻለን ይሉኛል። ቮት እኮ የሚደረገው ለታጨ ሰው እኮ ነው እኮ። መጀመሪያ መታጨት አለብሽ። በነገራችሁ ላይ እኔማ ፍቅራችሁ ነው እሺ የሚያበላኝ፣ አወሩ አይደለም። እውነት ፍቅራችሁ አትሰክሽ አይንዬ፣ ብሩ ይሻልሻል። ይሄ ፍቅራችሁን ማለት ነው። አይንዬ ለምን አልታጨችም ብሎ ለመጮህ ተጠቀሙበት። የምሬን ነው። እንደዛ ነው ነገሮች የሚሰሩት። አመሰግናለሁ ለአበቦ ሳይበር ከፍቶኝ ነበረ። አመሰግናለሁ። ሌሎቻችሁ እነሱ የሚሰጡኝን ገንዘብ እንደውም በላይ ተኩልኝ። አይንዬ ለምን አንጥፈን በማርያም በገብርኤል አንድንም እንዳሰብ ቴንክ ዩ ይኸው በጊፍት እንትን የሙሉልኝ እና ሀርት ስሪ በእጅሽ እንደዚህ ሀርት። አዋርዱን በእንጨት አሰራለሁ። ጊፍት ጋለሪ ያሙሉላት በጊፍት ይሞላል። ገንዘቡ በማርያም በገብርኤል እያልን ነው። ሄኒዬ አመሰግናለሁ። እግዚአብሔር ይስጥልኝ ሄኒዬ። ጽፍልሃለሁ በኋላ ዴቪዬ ሞሉት ገና ጊፍት እኮ አልሰጡሽም። በስመ አብ የአንድ ምናምን እኮ ነው። ኧረ እኔ እንዴት ዋናው ሀሳቡ የኔ እናት ኪዬ፣ አንቺ እኮ ሀሳቢ ነሽ ኩንዬ። ቴንኪው ሀሳቢ ያስባል። እግዚአብሔር ይስጥልኝ። እግዚአብሔር ወይኔ የሰው ፍቅር ኧረ አቃጠለን። ፍቅር እስጢፋኖስ ሽቶን የሸለመኝ ሽቶ ነጋዴነቴ ነው። ወይኔ ዴቭ የሽቶ ንግዱ እንዴት እየሄደልሽ ነው? ሰው እየገዛ ቴንክ ፎር ጆይኒንግ ማይ ክለብ። አለች እንዴት እየሄደ ነው? አሪፍ እየሄደ ነው። ግን ሽቶ አይገዙም። አንቺ ተወደደብን ምናምን አሉ እንዴ። እና የ200 ብር ሽቶ ላስገባ እኔ እንዲኬት ነው ከውጭ ሀገር እንደዛ ነው ኮሞን ያለበት። እንደውም አለፈው ነው አሁን ይሄ አረባ ሽቶዎች እየመጡ ነው ሸጥን። ግን ከዛ በኋላ ነው ስታክ ያደረገው። ግን እንትንም ነው እኔ ማስታወቂያ እየሰራሁለት አይደለም ምናምን ነገርኩሽ። ኮንተንት ክሬት ያደረኩ አይደለም። ለዛ ነው። ግን ከዚህ በኋላ መሰገጥ አለብኝ። ኮንተንት ላይ ስራ ቀንሻለሁ። ብዙ እየሰራሁ አይደለም እንዴ። አለችን ለብቻው አካውንት ለምን እንዳደረግሽ አለው 1000 ፎሎወር ምናምን ገብቷል እኮ። ግን እዚህኛው ላይ ሊንክ አድርጌው አይንዬ ከዚህ ዋናው አካውንትሽ ላይ። አዎ ልክ ብለሻል። እንደዛ ነው የሚሻለው። ያኛው ላይ እኮ ብዙ ሰው አያውቅሽም። እዚህ ላይ ሊንክ አድርጌውና ከዛ በኋላ ይሄኛው እነዚህ ፎሎወሮችሽ ናቸው ሞር በደንብ እንትን እንዴ ነው የሚያደርግሽ። ልክ ነሽ። እና አለች አይንዬ አለች ሽቶ ትሸጣለች እና ሰፖርት ይሸጣል። ለሴቶች ደግሞ መዋቢያ እቃዎች እንሸጣለን። ሊፕ ግሎስ አለ። እዩት ሊፕ ግሎስ እንዴት እንደሚያምር አለች። ይሄንን ግዛት እና ደግሞ በእንትን ተመጣጣኝ የሆነ ዋጋ ያላቸውን ሽቶዎች በጣም ተመጣጣኝ ነው። ዲዛይነር ሽቶዎች ናቸው። ዲዛይነር ሽቶዎች ናቸው አይደል? አዎ ነበሩን። ቫለንቲኖ ምናምን አለ። ቫለንቲኖ ዋይሴል ምናምን ነው የምንይዘው።
አሁን ምን እንደሆነ ታውቂያለሽ? ይሄ የሽቶን እንትን የገደለው አይንዬ እንትኑ ነው። ይሄ አሁን የአረብ ሀገር ሽቶዎች አሁን ስሙ ጠፋኝ በእናትህ። ለታፋ የሚባሉት ወረርሽኝ ኦፍ ኮርስ። በቃ አሁን ኢትዮጵያ ላይ ደግሞ ብታይ እነሱ ናቸው እንዳለ እየተሸጡ ያሉት እና አሁን ሰው ውድ ዋጋ አይገዛሽም። አሁን አምጥተሽ ግዛ ብትይ እንትን አይልሽም እና የሆነ እንደዛ አይነት ነገር ላይም ለመስራት ደግሞ ምናምን ደፈደፍ እናደርጋለን። እንትን እህቶቼ ናቸው እዛ ያሉት እና እነሱም ተማሪዎች ናቸው። ለዛ እኮ ነው እዛው ሆነባቸው። ታውቂያለሽ አዲስ አበባ ዩኒቨርሲቲ የሚማሩት እና ለዛ በቃ አሳይመንት ምናምን ሲሉ በቃ እቃ እነሱ ናቸው። ቤት ለቤት እኮ ነው ራሱ እቃ የምናደርሰው ስንሸጥ። አረ ወይኔ እውነት። አረ ሰፖርት አድርጓት አይንዬን። እንዲ አይንዬ አንዳንዶችን አይናችን ማለት ነው። ሊንክ አደርገዋለሁ አለኝ። ሊንክ አደርገዋለሁ እንትኑን እዛ ላይ ቴክስት አድርጉ። እዚህ ላይ በጣም 1000-2000 ሜሴጅ ነው ያለው እና ለእኔ ከባድ ነው ማኔጅ ማድረግ እዚህ ጋር መልስ መመለስ። ጋይስ አልመልስም። ይሄንን አካውንት ሜሴጅ አለኝ በጣም ብዙ ነው። በጣም ብዙ አይኔ አለች ለራሱ ለእንትንሽ ለቢዝነሱ አንድ ቀን ላይቭ ግቢ በዚህ በራስሽ በትልቁ አካውንት። ከዛ በኋላ ላይቭ ላይ የገባሽ ኦርደር ተቀበይ። በትክክል እንደዛ አይነት ነገር አድርጊ። ያው ምክንያቱም እያንዳንዱን ነገር መመለስ ስለማትቺ በላይቭ ላይ ግን ሰው ሪኩዌስት እየላከ ኦርደር እየላከች ከዛ በኋላ ከዘኖቺ ማለት ነው እዚህ ጋር መጣው ተቸግረናል ምናምን ብር ይጽፉልኝ። ያጎትሽ ልጅ ተቸግሯል የሚል ከቤተሰብ ጋር ፍሬንድ አትሁኝ የሚባል ዚዳን እደውልላታለሁ።